ስለ መላእክት ጥቂት ነገሮች ልንገራችሁ። አንደኛ መላእክት በጣም ብዙ ናቸው። መጽሐፍ ቅዱስ ስለ መላእክት ቁጥር ሲናገር ምን ይላል መሰላችሁ? ሺህ ጊዜ ሺህ ይላል። እስኪ በሉ ሺህ ጊዜ ሺህ። አሁን እንዳታባዙ ታደራችሁን። ሺህ ጊዜ ሺህ ማለት ብዙ ለማለት ነው። አላፋት ጊዜ አላፋት ይላል። መላእክት ቁጥራቸው በጣም ብዙ ነው። መላእክት ስንት እንደሆኑ ቁጥራቸው ማወቅ ከፈለጋችሁ ግን እኔ ቀላል ሂሳብ ልነግራችሁ ነው። አሁን ዛሬ እግዚአብሔር ዓለምን ሲፈጥር ሰው ሲፈጥር መጀመሪያ የፈጠረው ሰውዬ ማን ነው? አዳም አይደል? ከአዳም አንስቶ እስካሁን ድረስ የሞቱ ሰዎች አሉ አይደል? መቃብር ውስጥ ያሉ የሉ? ብዙ ናቸው። በጣም ጥሩ። አሁን ምድር ላይ ያለው የሰው ልጅ ስንት ነው? 8 ነው 9 ቢሊዮን ደረስን አሉ። 7 ቢሊዮን ነው። ጥሩ ነው ይሁን። 7 ቢሊዮን ሰው አለ ምድር ላይ። ካሁን በኋላ አሁን ያለነው ስንሞት ደግሞ ከዚህ በኋላ የሚወለዱ እስከ ጌታ ምጽአት ድረስ ደግሞ አሉ አይደል? ከመጀመሪያው ሰው አዳም አንስቶ እስካሁን የሞቱት ሰዎች ከሞት ቢነሱ አሁን ምድር ላይ ያለው 9 ቢሊዮን ህዝብ ደግሞ 7 ቢሊዮን ህዝብ ደግሞ የተኛው ከእንቅልፉ ተነሳ ቢባል ሁሉም ቢቆም ከዚህ በኋላ ደግሞ እስከ ምጽአት ድረስ የሚወለዱ ልጆች አሁኑኑ ቢወለዱ ለእያንዳንዱ ሰው በራሱ ጸጉር ልክ መላክ ይደርሰዋል። በምኑ ልክ? አሁን ሂሳቡ ቀላል ነው አይደል? መደመር ከፈለጋችሁ መጀመሪያ የምትቆጥሩት ምናችሁ ነው? ይቻላል። የተላጨ ተገላገለ መሰለኝ። ቀዳዳውንም ቢሆን ቁጠሩት፣ ግድ የለም ብቻ ተመልከቱ። አሁን መላእክትን መቁጠር አይቻልም ማለት ነው። ብዙ ናቸው። ሌላው አባቶቻችን ሲገልጹ የመላእክትን ቁጥር ዓለም ከተፈጠረ ጀምሮ ዝናብ ሲዘንብ ነበር አይደል? ከዘመነ ኖህ ጀምሮ እንኳን ይዘንብ ነበር። ዓለም ከተፈጠረ አንስቶ እስካሁን የዘነበው ዝናብ ጠብ ያለው ነጠብጣቡ ቢቆጠር መላእክት ከዛ በላይ ናቸው። እነዚህ ሁሉ መላእክት ከማን ጋር ናቸው? ደስ ይላል አይልም? አመስግኑ እንጂ እግዚአብሔር። ይሄ ሁሉ ቁጥር የኛ ዘመዶች ናቸው። እነዚህ ሁሉ የኛ ወገኖች ናቸው። ይህንን ሁሉ ዘመድ ያበዛልን አምላክ ስሙ የተመሰገነ ይሁን። ከራሳችን ጸጉር በላይ በእውነት ከዝናብ ነጠብጣብ በላይ የሆኑ ወገኖችን የሰጠን ማን ነው? እግዚአብሔር ነው። ብዙ ናቸው መላእክት። ስለዚህ ከዚህ መሃል እኔ ወገን የለኝም፣ አባት እናት ወንድም እህት የለኝም ብሎ የሚያዝን ካለ ኧረ ብዙ ናቸው ዘመዶችህ፣ ኧረ ብዙ ናቸው ወንድሞችሽ እህቶችሽ። መላእክት ጾታ የሌላቸው እንደ ወንድም እንደ እህት የሚሆኑ እነ ቅዱስ ሚካኤል እነ ቅዱስ ገብርኤልን የመሳሰሉ ተቆጥረው የማያልቁ ዘመዶችን የሰጠን ማን ነው? እግዚአብሔር ነው። ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉ ብላችሁ መደሰት አለባችሁ።